እያዘንን እየሳሳን እየደማንባችን እየተሽቆጠቆጥን ሳይሆን መስጠት ያለብን ረድተነው። አሜን ነው ወይ? ገዝተነው ለእግዚአብሔር ቤት አገልግሎት ትሆናለህ ብለን ጋማውን ይዘን ነው እንደዚህ መስጠት ያለብን። በኢየሱስም ይሄ ይሁንልን። ይሄ በክርስቶስ ኢየሱስም ለኛ ይሰጥ። ገንዘብን ማሸነፍ። በገንዘብ የተሸነፉ ሰዎች በነገራችን ላይ በምድራዊ ነገር የመሸነፍ እድላቸው 99% ነው። ገንዘብ ለኛ አገልጋያችን ነው። ስንፈልግ የምናወጣው ስንፈልግ የምናስገባው እንጂ ስሜታችንን፣ አእምሯችንን፣ ልባችንን፣ ስራችንን፣ ራእያችንን፣ አገልግሎታችንን ሁሉ ጨቁኖ የሚይዝ መሆን የለበትም። ስለዚህ የመጀመሪያው ገንዘባችንን ስንሰጥ አሸንፈን ነው መስጠት ያለብን። አንዳንዱ ሰው በስቃይ ነው የሚሰጠው፣ በጭንቅ ነው የሚሰጠው፣ በጭንቅ። ስለዚህ ገንዘብ ስንሰጥ የመጀመሪያው ነገር ገዝተን ነው አሸንፈን ነው መስጠት አለብን። ሁለተኛ ገንዘብን ስንሰጥ ወደዚህ ዓለም ምንም እንዳላመጣን ከዚህ ዓለም ስንሄድም ምንም ነገር ይዘን እንደማንሄድ ገብቶን ነው መስጠት ያለብን። አሜን ነው። ይሄ በነገራችን ላይ በጣም ጠንካራ ነገር ነው። ወደዚህ ምድር ስንመጣ ምን ይዘን የመጣ ነው? ምንም። ከዚህ ምድር ስንሄድ ምን ይዘን ነው የምንሄደው? ምንም። ኢዮብ እንደዚህ ነው ያለው። መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ እንዲህ ማለት ራቁቴን ከእናቴ ማህፀን ወጥቻለሁና ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ከእናቴ ማህፀን ስወጣ ራቁቴን ወጥቻለሁ፣ ስመለስም ደግሞ ምን ሆኜ ነው የምመለሰው? ራቁቴን ነው የምመለሰው። እዚህ ጋር በነገራችን ላይ አሁንም ባለፈው ሄድኩ ያልኳችሁ ቦታ ላይ ያሉ ሰዎች የቀብር ስነስርዓት አይቻለሁ እና በጣም የሚደንቅ ነው። ኮይቡ የሚባሉ ሰዎች ጋር ሰው ከሞተ መላው እርቃኑ፣ ምንም ሳጥን የለም፣ ከፈን የለም፣ ይሄ መጠቅለል የለም፣ ምናምን እንዲህ አፍንጫ ቀጥ ምናምን እንዲህ ማድረግ ምናምን ማስተካከል የለም። ሰባብረው ይሄን ጉልበቱን ስበው እንደዚህ ይሄን እንዲስበው እንዲያርገው አኮማትረውት ጉድጓድ ውስጥ ጥለው እበሩ ላይ ሴት ከሆነች በግራ በኩል ወንድ ከሆነ በቀኝ በኩል የራሱ በር ላይ 1 ሜትር ከ50 ቆፍረው ይጥላሉ። እርቃኑን እያዩ አፈር ይመልሱበታል። ከዛ እላዩ ላይ ወጥተው አፈሩን ይለመልማል። ልጁ እንደዚህ ያለ እዚህ ጋር ለምን ትቀብራላችሁ? በቃ ሞቷል፣ ምን ያደርጋል? ከዛ እንክብካቤ ይደረግለታል ለ3 ቀን አለ። እንክብካቤው ምንድን ነው ስለው ውሃ እያከፈከፈን መርገጥ ማለት። እውነተኛ ታሪክ ይሄ በዚህ ባለፈው ሳምንት የገጠመኝ ነው። እንክብካቤ እና ይደረግለታል ሬሳው ለስንት ቀን? ለ3 ቀን አፈር ቦታው ሌብል እንዲሆን ይሄ የወጣው አፈር ገብቶ እስኪያልቅ ድረስ ውሃ እያከፈከፈን በእግራችን እንረግጠዋለን። እርቃንህን መተሃል፣ እርቃንህን ትሄዳለህ። ለእግዚአብሔር ቤት አገልግሎት ገንዘብን ስትሰጥ ባዶዬን እሄዳለሁ፣ ከሰበሰብኩት አንዲት ነገር ይዤ አልሄድም ብለን አምነን መስጠት አለብን። አሜን ነው። ደስ እያላችሁ ስሙኝ፣ ትፈወሳላችሁ። በእውነት እርቃናችንን መተናል። ይኸው እንደ ኮይቦቹ እንደው ሳጥን ባልኖረ እርቃን መቀበል መቻል የሰው ልጅ ነው። ጥሩ ነው። በቃ እርቃንን መተሃል። እርቃን እንዴ ቁርጥህን ወቅ 5 ሳንቲም ይዛት። አሜን ነው። ስለዚህ እየተንቀጠቀጣችሁ አትስጡ። ቫይብሬት እያደረጋችሁ እያመማችሁ ከስጋችሁ እንደሚቆረጥ ምናምን እየሆነ አይደለም። ለእግዚአብሔር ቤት እሰጣለሁ። የሰጠኝ እግዚአብሔር ነው፣ አሁንም የሚወስደው እሱ ነው፣ ሂድ ምናምን ብለን የምንሰጥበት ድፍረት ያስፈልገናል። አሜን ነው።